ይዙ ምሩ ግባ መጣው። አታስጠብቂው ሂጂ። ይቅርታ በጣም ለምን? ምን አረግሽኝ? ምንም ሳትይኝ ስለተውሽኝ ነው? ያመንሽ ልቤን ሜዳ ላይ ስለጣልሽው ወይስ አሁን ስታይኝ ከጸጸት ለመዳን ነው ይቅርታ የምትጠይቂኝ? ስለ ሁሉም ነገር ብዙ ነገር ስላስተማርሽኝ ሳትጠይቂ ነው ይቅርታ ያደረኩልሽ። የዋ ልብን ከመስበር ውጭ ምን አስተማርኩት? ስብራት ያጠነክራል። ለአንዳንድ ህመም እኮ ህመሙ በራሱ መድኃኒት ይሆነዋል። በደልሽ አጠንክሮኛል። ያላየሁትን ዓለም በደስታም በሐዘንም አሳይተሽኛል። መምህሬ ነሽ። አስተማሪ ደግሞ ቢሳሳትም ይቅር ይባል አይደል? ይባስ እንዲጸጽተኛ አታርግ። ተናገረኝ፣ ተቆጣኝ። እንደዚህ ይሁን እድሜ ልክን በጸጸት አትቅጣኝ እባክህን። እሱም በፊትም እንደማልችልበት ታውቂያለሽ። እኔ ክፉሽን አልፈልግም፣ ግን ለእኔ ስትይ ይሄን በደልሽን በሌላ ሰው አትድገሚ እሺ? እንደዚህ ጠንክረህ ስላየሁ ደስ ብሎኛል። ግን እኮ ምክንያት ነበረኝ። ምክንያት ያኔ እንጂ አሁን ትርጉም አይሰጥም። አትንገሪኝ። እኔ እኮ ሳቅ እንደዚህ አልነበርክም። እንዴት ነው ጠንካራ ሆንከው? ሚስማር እኮ ሲመታ ይጠነክራል። አጋጣሚ ከስጋም ከነፍስም በሽታ ለመዳን ወደ ሙታንሳ ማር ቅዱስ ሚካኤል ገዳም ሄጄ ነበር። ጥንካሬን ከአባቶች ነው የተማርኩት። እንዴ ይዞ ሲጀመር እንደማትሆኙ ነገር ይው ነበር። ልቀቀኝ እባክህ ይዞ። አንተ ይዞ። አቤት፣ ምን ፈለግሽ? ምን ቀረሽ? አንድ አዳምጠኝ። ዝም በይ። ምንድነው ማዳመጥሽ? መናገር ሳይጠብቅብሽ እኮ ጉድሽን አየሁ። ቆይ ከኔ ያጣሽው ከሱ ያገኘሽው ምንድነው? ይዙ እየተቆጣኝ እኮ ነው። ተረጋግተህ አውራኝ። ጓደኛሽ ብቻ እንደሆነ ነበር አይነገርሽም? አሁንም ጓደኛዬ ብቻ ነው። አንቺ አታፍሪም እንዴ? ካላወቅሽ ልንገርሽ፣ ከጓደኛ ጋር እንደዚህ አይኮንም። በተለይ ፍቅረኛ እያለሽ። አስበህ ነው አይደለም? አጋጣሚ ነው። አጋጣሚ? የእስከ ዛሬውንስ ማናየ? ቆይ ባላይሽ ትነግሪኝ ነበር። ባክቷት እንሂድ። ከሱ ጋር ያልጨረሳችሁት ነገር አለ መሰለኝ። አቋረጥኳችሁ። እኔን ተይኝ፣ እንደፈለግሽ መሆን ትችያለሽ። በቀላሉ ተይኝ። ጠንካራ ፍቅር የገነባን መስሎኝ ነበር። ጠንካራማ መስሎኝ ነበር። መሰረቱ የአሸዋ እንደሆነ አልገባኝም ነበር እንጂ ገና ከጅምሩ ምንም ሳላጎልብሽ ልብሽ ሌላ ከከጀለ ለወደፊቱ እንዴት እንዳምንሽ ትጠብቂያለሽ ነው? እንደውም እውነቱን ልንገርህ፣ ለአንተ ስለሚሰማኝ ስሜት እርግጠኛ አይደለሁ። ለዛም ይሆናል ይሄ የተፈጠረው። ቻው። ያጣ ለማኝ ተሳድቦ ይሄዳል። መጀመሪያም እንደማላምናት ነግሬ ነበር። ሄኒ፣ ወደ ስራ እንሂድ። ቆይ ምንም አልመሰለም? ቢመስለኝ ምን አመጣለሁ? ለልብ የቀረበ እንጂ ከልብ የራቀ እኮ አይጎዳም። ኢነርጂ እኮ ይገርም